በጨለማ አታድሩ። ሙሉ ነገራችሁን አምናችሁ ለሰው አትስጡ። 4 ዓመት ካለፋችሁ በኋላ ቤተሰብ ለእናንተ ልጅ እስከ 4 ዓመት ልጅ ናችሁ፣ ቦርቁ፣ ስሩ፣ ወግባችሁ፣ ልጃችሁን፣ ኩላሊታችሁ፣ ጤናችሁን ጥሩ። ከ4 ዓመት በኋላ ግን የእናንተ ህይወት አንድ ተብሎ መጀመር አለበት። ትዳር መያዝ አለባችሁ፣ ገንዘብ መያዝ አለባችሁ፣ ሰው የሚያደርገውን መኖር አለባችሁ። ሰላም ውድና የተከበራችሁ የደሞዝ ቤተሰቦች ፋሚሊዎች እንዴት ናችሁ? እንዴት ቆያችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ መግቢያው ላይ እንደሰማችሁት አረብ ሀገር የምንሰራ እህቶች ምክር ለኛ በሽ ነው። በዛም በዚህም ቢባል በአሁን ዘመን አረብ ሀገር የምትሰሩ እህቶች የምንሰራ እህቶች ገና መጪዎችም እንደው እግዚአብሔርን በትልቁ ማመስገን አለብን። ለምን ብትሉ መካሪ አለን። መካሪ ስላለን እግዚአብሔር እናመስግን። ግን ምክር ማሰሟላችሁ ደግሞ ሄዳችሁ ብቻ ቲክቶክ ላይ ዝም ብላችሁ ኮሜንት የምታዩ ምን አለች እንዲህ በቃ በኮሜንት የምትሰዳደቡ ስለ ዘር ስለ ሃይማኖት ምናምን የምታዩ አላችሁ፣ የምታላግጡ ማለት ነው። በህይወታችሁ ነው የምታላግጡት። እንዲህ አይነት ምክር ያለበት ቤት ይሄ ለኔ ነው ብላችሁ ጆሮአችሁን ሰጣችሁ ማዳመጥ አለባችሁ። እውነቴን ነው የምላችሁ። የበፊት እህቶችን አስቡ። በዛን ሰዓት እንኳን እንደዚህ ወንድም እህት ሊመክረን ቀርቶ ስልክ እንኳን መደወል የማይቻልበት የነበሩትን እህቶች የቀድሞ እህቶቻችንን አስቧቸው። ግን በአሁን ሰዓት ይሄ ሁሉ ምክር እየተመከረን ራሱ የማንሰማ ማለት ነው። እንግዲህ ወንድማችሁ መግቢያችን ላይ እንደሰማችሁት 4 ዓመት ድረስ ያለበት ምክንያት ምንድነው? መተን ብዙዎቻችንን ባለፈው ቲክቶክ ላይ ፖስት አድርጌ ነበር። 2 ዓመት ብቻ ሰርተን እንሄዳለን ብለን የምናስብ እህቶች አለን መስሎን ማለት ነው። እኛ በራሳችን የምናውቀው ነገር የለም። ግን ይሄ ውሸት ነው፣ በፍጹም ውሸት ነው፣ ከእውነት የራቀ። ለምን ብትሉ ምናልባት በብድር የመጣልን ልንሆን እንችላለን። እንደገና ደግሞ ቤተሰቦቻችን ዝቅተኛ ቤተሰብ ካለን፣ በኑሯቸው ዝቅተኛ ቤተሰብ ካለን እኛን እንዴት ሆነ በተቸግረው ያሳደጉ ብቻ በኑሯቸው ዝቅተኛ የሆኑ ቤተሰቦች ካሉ ለነሱ ሰፖርት በማድረግ ያ 2 ዓመት ይሄዳል። እንደገና ደግሞ ጓደኛ የተቸገረ ሰው እንደዚህ ስንባል በቃ አረብ ሀገር ሲሄድ ብር ታፍሶ የሚመጣ ነው ይመስላችሁ አብዛኞቻችሁ። ያ በማለት 4 ዓመት ምንም አይደለም ሁላ እኛ ብዙም ድካም አይሰማም ለማለት ያህል ነው። አይሰማንም ብዙዎቻችን። ግን ከዛም በኋላ ግን እስከ 4 ዓመትም ይሄዳል ብዬ አላስብም። እንደው እሱ ለወንድማችን ለምሳሌ አነሳ እንጂ ወንድማችን እንግዲህ ታውቁታላችሁ፣ ብዙዎቻችሁ አረብ ሀገር የምትሰሩ እህቶች ታውቁታላችሁ። በትርፍ ጊዜው ግን ማታ እህቶችን ይመክራል። ብዙ እህቶች እሱ ቤት እየገቡ የሚናገሩ የሚያም ነገር የሚናገሩ አሉ። ቀጣይ ማሰማቸው ይሆናል ማለት ነው። እንዲህም እየተመከረ ገና አሉ። ስደት ከአንድ ቤት በስተቀር ምንም የለኝም። ከአንድ ቤት በስተቀር ምንም የለኝም። የኖርኩት ለቤተሰብ ነው። አሁንስ ደከመኝ፣ ጤና ማጣ። አሁን እቺ ልጅ ልንገራችሁ፣ ቤት አላት። እንደው ቤት እንኳን አይኖርሽ። አሁን አንቺ በማንም አታሳብኝ፣ በራስሽ ችግር ነው። ነገ ጠዋት ሻንጣሽን ሰብስበሽ የመሄድ አቅም አለሽ። ስሚ 14 ዓመትሽ ምናልባት በ22 እና በ23 ዓመት ተሰድሽ ከሆነ አሁን 30 ምናምን አለሽ። አንድ ነገር ስሚ፣ አንቺ 100% እግዚአብሔር ካንቺ ጋር አለ። ግን እግዚአብሔር ምን አይነት ባህሪ ያለው መሰለሽ? እንድትጠነክሪና እንድትወስኝ የሚፈልገው ነገር አለ። አንቺ በሰው መተማመን ትተሽ፣ በማማረር ትተሽ፣ ማልቀስን ትተሽ ብድግ ስትይ ቀድሞ ይነሳል እግዚአብሔር። ቆራጥነት ይፈልጋል እግዚአብሔር። ቆራጡ ምን ቀርሽ? ስንት ሺህ ዓመት ነው የምትኖሪ? ቆይ ስንት ዓመት ልትኖሪ ነው እንዲህ መከራሽ የምታይ? ቤት አለሽ አይደል? ከፈለግሽ ሄደሽ ኖሪበት፣ ካልፈለግሽ ሸጠሽ ሰላማዊ የሆነ ቦታ ርቀት ሄደሽ የሆነ ህይወት ኖሪ። አየሽ ቤት በኩል ችግር ጠልፎ እንደሚጥልሽ አታውቂም።